Hey everyone, እንዴት ናችሁ? ሁሉ ሰላም? So today casual conversation በከስተመር እና በሻጭ መካከል ያለን ቀለል ያለ conversation እንለማመዳለን። በዛ መሃል ያሉትን ነገሮች እያንዳንዱን breakdown እያደረግን እናያቸዋለን። ትልቁ ከዚህ ልትወስዱት የሚችለው ነገር is practice እንድታደርጉበት ነው። So ዝም ብላችሁ ቁጭ ብላችሁ ከፍታችሁ ሌላ ነገር እየሰራችሁ እንድታዩት ሳይሆን ከኔ ጋር እየተለማመዳችሁ እንድትማሩና እንድትሰለጥኑ ማለት ነው። ኦኬ? So ሁሉንም ነገር አብራራላችኋለሁ። and ደግሞ መጨረሻ ላይ ይሄኛውን በፒዲኤፍ መልክ የምንለማመድበትን ሙሉ ለሙሉ በነፃ ማውረድ እንዴት እንደምትችሉ ነግራችኋለሁ ማለት ነው። So today I have someone here. ረዴት አለች ከኔ ጋር. Hello ረዴት. Hi. How are you? I'm good. How are you? I'm great. Thanks for asking. So እኔ ሰማያዊውን ስል ረዴት ደግሞ ቀዩን ትላለች። እናንተ ረዴት በምትለው ቦታ ላይ እያላችሁ ትለማመዳላችሁ። እንዴት ፕሮናንስ እንደምናደርጋቸው ትማራላችሁ። ምን ማለት እንደሆኑ ሁሉም ነገር ታያላችሁ ማለት ነው። So again ዛሬ የምናየው is በሻጭና በደንበኛ መሃል ያለ ንግግር ምን ይመስላል። እቃ ስንገዛ ሊሆን ይችላል፣ ዋጋ ስንነጋገር ሊሆን ይችላል። ምን አይነት ንግግር እንደምናደርግና ከዛም ባለፈ ደግሞ እንዴት ፕሮናንስ እንደምናደርጋቸው ትርጉማቸውን ሁሉም ነገር እናያለን ማለት ነው። So ወደ ገደለው ንግባ። አሁን እጀምራለሁ። ረዴት ትከተላለች። So እኔ ሻጭ ነኝ፣ ረዴት ገዢዋ ናት። አሁን እንጀምር። Hello, welcome to our store. How can I help you today? Hi. I'm looking for some new shoes. Do you have anything comfortable for everyday wear? Of course. We have a variety of options. What kind of shoes are you looking for? Sneakers, sandals, or something else? Sorry, ወደ ኋላ እንመለስ አንዴ። Sure. ጥያቄ አለ? Everyday wear የሚለው። Okay. So everyday wear ማለት do you have anything comfortable for everyday wear? በየቀኑ ልለብሰው የምችለው። Okay? Everyday is በየቀኑ, wear is መልበስ. So ለዕለት ተዕለት የሚሆን ማለት ነው everyday wear. Okay? ይሄንን ለልብስ ነው የምንጠቀምበት። But again ደግሞ I have a question, ረዴት. Okay. I'm looking for some new shoes ስትይ ምን ማለትሽ ነበር? ቅድም መጣሽና Hi, I'm looking for some new shoes also. Yes. Okay. እያየሁኝ ነው ጫማዎች። That's good. Yes. Okay, so ትክክለኛ የምናስበው ወይ ቀጥተኛ ትርጉሙ ብለን የምናስበው እያየሁኝ ነው። ግን usually I'm looking for ስንል ፈልጌ ነበር ማለት ነው። Okay? So ይችኛው በጣም ቆንጆ ፍሬዝ ናት። ሰውን ብትፈልጊ፣ እቃም ብትፈልጊ፣ የሆነ እቃው ጠፍቶብሽም ስትፈልጊው I'm looking for ብለሽ እቃውን ወይም ሰውየውን ማስገባት ማለት ነው። ኦኬ? እሺ። ለምሳሌ ሪሞት ጠፋብሽ። we're in the living room ሳሎን ላይ ቁጭ ብለን ሪሞቱ አጣሽውና የሆነ ስትፈልጊ እንደዚህ ስትያችሽ ምን እያደረግሽ ነው ብለሽ ምንድን ነው የምትይው? I'm looking for the remote. Yes. ጫማ ቢጠፋብሽ ወይ ጫማ ብትፈልጊስ? I'm looking for my shoes. Good. የሆነ ኦፊስ ሄድሽና ደግሞ አቶ ጆን ወይም ደግሞ ሚስተር ጆንን ፈለግሽ። ከዛ ጸሐፊዋ ጋር ሄደሽ ሃይ ሄሎ ካልሻት በኋላ ምን ትያታለሽ? I'm looking for Mr. John. Good. So እቺ ፍሬዝ የትም ቦታ መጠቀም እንችላለን። ሱቅ ላይ ሊሆን ይችላል፣ ቢሮ ሄደን ሊሆን ይችላል። የሆነ እቃ ጠፍቶብን I'm looking for እያልን እንትን ፈልጌ ነበር ለማለት እንጠቀመዋለን ማለት ነው። I'm looking for some eggs ካልኩ ለምሳሌ ሱቅ ሄጄ እንቁላል ፈልጌ ነበር። I'm looking for milk ወተት ፈልጌ ነበር። I'm looking for ሻምፑ ፈልጌ ነበር ማለት ነው። Okay? Is it clear? Oh, yeah. Good. So ካቋረጥንበት እንቀጥል እንደገና። I'm looking for a pair of sneakers, something I can wear to work and also for casual outings. Of course. We have a variety of options. What kind of shoes are you looking for? Sneakers, sandals, or something else? I'm looking for a pair of sneakers, something I can wear to work and also for casual outings. I have just the thing. These sneakers are very comfortable and they're great for both work and casual wear. What size do you wear?
ጥያቄ ወደ ላይ Okay, Sorry. sure. It's okay. It says የኔ ፓርት ጋር for casual outings ምን ማለት ነው? Good, okay. So እንግሊዘኛ ላይ ካዥዋል እና ፎርማል የሚባሉ ነገሮች አሉ። ካዥዋል ማለት ከጓደኞቻችን ወይም ዕለት ተዕለት የምናደርጋቸው ወይም ኤኒቲንግ ቀለል ያለ ነገር ሲባል ካዥዋል እንላለን። ሰው ፎርማል ደግሞ የእሱ ተቃራኒ የቢሮ ልብሶች ሊሆን ይችላል፣ የቢሮ አነጋገር ሊሆን ይችላል። እንደዚህ ከበድ ያለ የስራ አይነት ነገሮች ፎርማል ይባላሉ። እዚህ ላይ ፎር ካዥዋል አውቲንግ ስትይ ጀስት በቃ ቀለል ላለ የምወጣበት ማለት ነው። ኦኬ ጀስት ውጭ የምወጣበት ቀለል ላለ ጉዳይ። ፎርማል ሲባል ደግሞ እንደዚህ የስራ አይነት ወይም ሱፎች ሊሆኑ ይችላሉ። ፎርማል ክሎዚንግስ ስንል ለምሳሌ በተቃራኒ ምረው ይመጣልሽ ሱት Yes, exactly. Suits, shirts, a tie, ከዛ ቀሚስ ለሴቶች ደግሞ ሶ ካዥዋል ደግሞ የሱ ተቃራኒ ቀለል ያለ ማለት ነው። ኦኬ እሺ I have just the thing. These sneakers are very comfortable and they are great for both work and casual wear. What size do you wear? I usually wear 38. Do you have that in stock? Yes, we have size 38 in this style. Here, let me show you. Okay. So what about this in stock ማለት ነው? I don't know. So አላችሁ ወይም ስቶር አላችሁ ወይ ደግሞ ክምችቱ እቃው አላችሁ ወይ ስንል in stock እንጨምራለን መጨረሻ ላይ ማለት ነው። ኦኬ ብዙ ጊዜ ስቶርስ ወይም ሱቅ ስንሄድ የምንጠቀማት ፍሬዝ ናት እቺ። ለምሳሌ do you have size 38 in stock ካልሽኝ አላችሁ ወይ እቃው አላችሁ ወይ ማለት ነው። ኦኬ እሺ ኦኬ So let's continue. Yes, we have size 38 in this style. Here, let me show you. Wow, I like the color. How much are they? They're made with high quality material, so they'll last a long time. ምን ማለት ነው? It's your last sentence. They're made with high quality material ማለት? Okay. So, they're made with high quality material ስንል ጥራት ባለው እቃ ነው ወይም ደግሞ ጥራት ካለው እቃ ነው የተሰሩት እያልን ነው ማለት ነው። ኦኬ and they will last a long time ስንል ደግሞ last ማለት መቆየት ነው፣ ሌላ ትርጉም የለውም። so they'll last a long time ስንል ለረጅም ጊዜ ይቆያሉ እያልን ነው ማለት ነው። ኦኬ Okay. Good. They're 1,800 birr. They're made with high quality material, so they'll last a long time. That's okay. Can I try them on? Sure. Here's a chair. Please take a sit and try them on. Thanks. Let me try them on. Okay. So, can I try them on ስንል usually ልብስ ቤት ሆነን ነው ይሄን የምንጠቀመው። ኦኬ try on ማለት መሞከር ማለት ነው። ለልብስ ሲሆን especially አስገብቼ ወይም ደግሞ አድርጌ መሞከር እችላለሁ ወይ ለብሼ መሞከር እችላለሁ ወይ ያልን ነው። ኦኬ so can I try them on ብለን መጠየቅ እንችላለን። you can try them on ካለን ደግሞ መሞከር ትችላለህ ወይ ትችላለሽ እያልን ነው ማለት ነው ሻጩ። Yeah. so try on is ምን መሞከር አድርጎ good ልሞክራቸው እችላለሁ በይኝ እስቲ። Can I try these on? yes exactly ከዛ ልትሞክራቸው ትችላለህ አይደል? You can try them on. good okay so እዚህ ጋር ላቁማችሁና ይሄ ለሰን ወይም ደግሞ ይሄ ትምህርት የተዘጋጀው ገዢዎች ስትሆኑ ብቻ እንድትጠቀሙበት ሳይሆን አንዳንዴ ሻጮች ሆናችሁ ወይም ለምሳሌ ቢዝነስ ውስጥ ያላችሁ ሰዎች ልትሆኑ ትችላላችሁ ወይም አንድን ዕቃ መሸጥ ያለባችሁ ሲቹዌሽን ውስጥ ብትገቡ ሌላ ነገር ምንም ማድረግ አይጠበቅባችሁም። ሰማያዊዎቹን ወይም ብሉ ያሉትን ማየት ነው መከታተል ማለት ነው። ሶ ይሄ ለሰን የተዘጋጀው ለገዢዎች ብቻ ሳይሆን ሻጮችን በደንብ ልትማሩበት የሚችል በጣም ጠቃሚ የሆነ ለሰን ነው። እንዳልኳችሁ at the end ፒዲኤፍ ሙሉ እንዴት ማውረድ እንደምትችሉ ነግራችኋለሁ። ሶ ያ በደንብ እያደረጋችሁ ተከታተሉ። እንዴት ዋጋ መናገር እንደምትችሉ ሻጮች ከሆናችሁ
እንዴት የእቃውን ኳሊቲ ማስረዳት እንደምትችሉ፣ እንዴት ሞክረው ማለት እንደምትችሉ፣ here's a chair እንደዚህ እንካ እንቺ ማለት እንዴት እንደምትችሉ እዚህ ላይ በደንብ አድርጋችሁ ትማሩበታላችሁ ማለት ነው። እሱን አይምሯችሁ ውስጥ አድርጋችሁ ተከታተሉኝ። ካቋረጥንበት እንቀጥላለን ማለት ነው። Okay. Sure. Here's a chair. Please take a seat and try them on. Thanks. Let me just put them on. How do they feel? They're actually really comfortable. I think I'll take them. Great choice. Would you like to pay by cash or card? I'll pay by card. Good. So I'll pay by card ማለት ምንድን ነው? በካርድ እከፍላለሁ። ክሬዲት ካርድ፣ ዴቢት Okay. ካርድ። Good. ካሽ ቢኖርሽስ ወይም ደግሞ ጥሬ ገንዘብ ቢኖርሽ? I'll pay by cash. Yes, exactly. So, perfect. I'll ring you up. Is there anything else I can help you with today? ጥያቄ እዚህ ጋር perfect. I'll ring you up. So I'll ring you up ማለት አመቻችልሻለሁ ማለት ነው። Okay? አዘጋጅልሻለሁ እንደማለት። ምን ማለት? So የሆነ ነገር በቃ አመቻችልሻለሁ ይስተካከላል ስንል I'll ring you up እንላለን። Okay? No, that's it. Thank you for your help. Thank you for shopping with us. Enjoy your new sneakers. Thank you. I'm sure I will. Nice. Okay. So should we run back and do that once again? ይሄ conversation ብቻ ማለት ነው። Yeah, normal. Yeah. Let's try to slow down a bit so that they can comprehend what we're saying and the pronunciations. ቀስ እያልን እናደርግላቸው። Hello. Welcome to our store. How can I help you today? Hi. I'm looking for some new shoes. Do you have anything comfortable for everyday wear? Of course. We have a variety of options. What kind of shoes are you looking for? Sneakers, sandals, or something else? I'm looking for a pair of sneakers. Something I can wear to work. And also casual outings. I have just the thing. These sneakers are very comfortable. And they're great for both work and casual wear. What size do you wear? I usually wear size 38. Do you have that in stock? Yes, we have size 38 in this style. Here, let me show you. Wow, I like the color. How much are they? They're 1,800 birr. They're made with high quality material, so they'll last a long time. That's okay. Can I try them on? Sure. Here's a chair. Please take a seat and try them on. Thanks. Let me just put them on. How do they feel? They're actually really comfortable. I think I'll take them. Great choice. Would you like to pay by cash or card? I'll pay by card. Perfect. I'll ring you up. Is there anything else I can help you with today? No, that's it. Thank you for your help. Thank you for shopping with us. Enjoy your new sneakers. Thank you. I'm sure I will. Okay guys, so እስካሁን ድረስ ስለመጣችሁ በጣም አመሰግናለሁ። and ቅድም ፕሮሚስ እንዳደረኩላችሁ ይሄኛውን ፒዲኤፍ ሙሉ ፒዲኤፍ በነፃ የምታወርዱት እዚሁ ዌብሳይት ላይ ማግኘት ትችላላችሁ። ሶ ከናንተ የሚጠበቀው ዳውንሎድ አድርጋችሁ በደንብ መጠቀም ነው።
ከዚህ ውጪ ደግሞ ሌሎች ተጨማሪ ሪሶርሶችን ከፈለጋችሁና ላይቭ ሴሽንስ ፕራክቲስ ማድረግ ጥያቄ መጠየቅ ብትፈልጉ ፕራይቬት ቴሌግራም ግሩፕ አለ። እሱን ጆይን አድርጋችሁ በነፃ በደንብ መከታተል ትችላላችሁ። ወይም ቀለል ላድርግላችሁና የትኛውን በተን ነክታችሁ መቀላቀል ትችላላችሁ። ወደዛው ቀጥታ ይወስዳችኋል። Thanks a lot guys and thank you Reddit.